ስወድ ስንት አይነት ፍቅር ያውቃል ይሄኛው ሁለት ልቦች አንድ የሆኑበት ነው ለሩቅ የታሰበ ለዘላለም እርጅና ሞትም ረስተው ዘላለም መኖር ብቻ ነው ፍላጎቴ ላቅመ አዳም ደርሷል ላቅመ ደሞዝ ሳይደርስ ግን ሚስት ላይ ምን አንጠለጠለው ይህን ፍቅር ለመታደግ ገንዘብ ግድ ሆኗል ቢዝነሱን ከሀብታሞች ጋር እንደመስራታችን መጠን ሀብታሞች መስለን መታየት አለብን ይሄን ነው ቢዝነስ ብላችሁ እቁብ የበላ ነው ምክርና ቡጢ ለሰጪው ቀላል ነው የሚባል አባባል በፍጹም አይዋጥልኝ እንዴ ጋይቶ ቡጢ እኮ ይህ ሁሉ ለፍቅር ነው ግን ሁሉም ክስተቶች ወደ ሳቅ ያመራሉ እኔና አንቺ ማርክ አቤት በፍቅር የሚያዩት አስቂኝ የፍቅር ፊልም ምን ያለበት ዝላ አይችልም አሉ ፈስ ያለበት ዝላ አይችልም እኔና አንቺ መንትዮቹ አስገራሚ እውነታዎች መንትዮቹ በብዙ መልኩ የተደከመበት በብዙ መልኩ የተለየ በጣም በብዙ መልኩ የሚመረጥ መንትዮቹ ፊልም መንትዮቹ ጭፍንነት እኮ አይደለም ሐሳቤን አጨረሰ ያቀረበው ምክንያት እኮ ሁላችንም አይተነዋል አይደለም እንዴ ለድርጅታችን ክሰት ዋነኛ ተጠያቂ ነው ባህር ማዶ ፊልም አፍቃሪያን መንትዮቹ መንገድ ላይ አዲስ ነገር ስፈጽም ማገኝ እንዳንዱ እጅለኛ ሳልፍ ነው ሲል በቃው ኢሊያና ማለት እኮ ራሷን ይቻለች እንስራ ማለት ነው ሄዲ ብዶረች ምንም ማለት ነው ቶጅኝም መልሽልኝ እንጂ የተዋደደ ሁሉ አብሮ ይኖራል ማለት አይደለም እኮ የተጋባ ሁሉ አብሮ እንደማይሆነው ማለት ነው እርግጠኛ ነኝ ትወጅኛለሽ ልክ ያደረግሽ መስሎሽ ከሆነ ተሳስተሻል መሆን ያለበት ያ ነው ያንዴውን ትፈልጋለሽ ማለት ነው በቃ ወስኛለሁ መወሰንና መፈለግ ይለያያል ከኔ ጋር ልትቀር ያልነበር ያላሰብኩት ነገር ተፈጠረና ሐሳቤን እንድቀይር አደረገኝ ተሳስተሻል ሁላችንንም የሚጎዳ ውሳኔ ነው ከዚህ በላይ ምንም አትበለኝ አየሽ ግን ህይወት አንቺ ባልሽው መንገድ ብቻ አይደለም የሚሄደው የኔንም የህይወት መስመር ነው ያፋለሽብኛለሽ لازم لما يكون قوم يدخل عن شيء مثلا
አባትሽ ደግሞ ሸኘኛ ብዬ እንደማልጠብቀው አንቺ ታውቂዋለሽ። መጣሁ፣ ደርሻለሁ። አሁን ደርሰሻል? በር ላይ ነው የመጣው። ለማንኛውም ነገር 15 ቀን ብቻ ነው የምሰጥሽ። አባትሽም ቢሆን ደግሞ ተጽናንቷል። ዘኔክስ ሞርኒንግ ተሳፍሽ እዛው እንደገናኝ። እሺ ችግር የለውም። ሌላውን ነገር እዛው መነጋገር እንችላለን። እነማየንም እየተመላለሽ ጠይቂያቸው። እህቶችንም ደግሞ ቅረቢያቸው። ስልካቸውንም መልሽላቸው። እኔም እደውላለሁ። ስልክሽንም አንሺ። ሶል ወጥተናል። የት ነህ? ወደ ኤርፖርት? እኛም እኮ እዛው አካባቢ ነን። በቃ ድልድይ ይበላል። በቃ እሺ፣ መጣ እየቀረብን ጠብቃ። አባቴ ሆይ አንተ ብቻ የጤናዬን ነገር አደራ። ያዳምን ጥረግረ ብላ እኔ ራሴ ወጣዋል። አሜን። ሄሎ ስንድ ኧረ ገብቻለሁ። አንቺ ለምን ትሞቻለሽ ስንድ? አዎ ሁሉም አሉ። እትዬ ስንድ አለ ከኛ ጋር ነው። በጊዜ ገባ። ችግር የለም። አታስቢ። ምን አልሽኝ ስንድ? በቃ እሺ ስገባ ደውል። እኔ እኮ የሚገርመኝ ውጭ ማደር ነውር የሆነባት ሀገር ጓደኛ ፓንት የማታጥብ ሰራተኛ በራሽ ውጭ ማምሸት የሚያስቆጣት እናት ስንዱ ግራ የሚያጋባ ነገር ነው። ነገ ደግሞ ይኸውልህ ይሄንን መሰሎቹን የምጠላ ከሊትዬ ወይም አንተስዬ ትመጣላለች። አለቀ ነው። ሳታገባ ታየች እንዴ? ብሬን እኮ ነው እስማኤል። ምን እነሱን ለማወቅ ደግሞ ምንም ካልኩሌሽን እኮ ያስፈልገው። ቆይ አንድ ነገር ልንገርህ፣ ሚስቶች ሁሉ ምንድን ናቸው? ሴቶች ናቸው። የሴቶች ሁሉ እናት ማናት? ሔዋን። በቃ አለቀ ነገር እኮ ምንም ካልኩሌሽን አያስፈልገው። ኧረ ተወኝ። አንድ ነገር ልንገርህ፣ አንተ ያስብልኛል ሊጨነቅልኛል ምናምን ትላለህ እንጂ ማንም ሰው ስላለ አይፈልግም። እንዴ አደራችሁ እንጂ ምንድነው? እንዴ ምንድነው? ከእንግዳ ጋር ነሽ እንዴ ሰለኝ? ወደ ቤት ከሆንሽ አብረን መሄድ እንችላለን። አይ ይቅርታ፣ እኛ ወደ ጎተራ ነን። በዛ መስመር ከሆንሽ አብረን መሄድ እንችላለን። ሳሌ ጓደኛችን ነው፣ ለኛ ነበር የመጣው። ኦ ይቅርታ፣ እንደዛ ከሆነ አቁመው። እንዴ ኧረ ምንም ችግር የለውም። እንዴ ይሄ መሬት አይደለ? አንድ ላይ አይደላችሁም እንዴ? ምንድነው? ቶስ አይደለንም። ምንም ችግር የለውም። ይሄ መሬት አይደለ? ቀድሞ በያዝ አይደለም። በቃ ታክሲ ነው አይደለ? ዝም ብለህ እኔ የምለው
ሰው ሸኝተሽ ነው? የቅርብ ሰው? ስንት ዓመትሽ ነው? ይቅርታ የጥያቄውን ቅደም ተከተል አሽቀዳደምኩት መሰለኝ። ትሰሪያለሽ ማለቴ የት ነው የምትሰሪው? ማንን የሸኘሽው? እናውቀዋለን ወይስ እሱ ያቀናል ወይ? ይህች ሀገር ደግሞ ማንን አጣች ወይስ ተገላገለች? ኧረ በእናትህ ምን አድርግ ነው የምትሉኝ? ምንድን ነው? እስቲ ትንፋሽ እንኳን ውሰድ ትንሽ እስቲ። አቡሁ ያተንፋቶች በምን ለየቻቸው? አይ አመጣው ጥያቄውን የሆነ ለነገሩ ምን ሰው ንብረቱ ይጠፋዋል እንዴ? ምን ለማለት ፈልገህ ነው? እና ከኔ ለይተህ አንተን እንዴት አተመቻቸው? እሺ ፓንቶቹ ያ በቀለም ምርጫችን ነው። ደግሞ ፓንት ስታየው ደስ የሚል አይነት ቢሆን ይመረጣል። ወይ ሰሪ አንቺ መሪዋ ላይ ፎከስ አድርጊ። እሺ እናወራለን። እኔ የምልሽ ለመሆኑ መቼ እመለሳለሁ አለ? አይመጣም ከነጭራሹ። እሰይ አይምጣ፣ ምንም ችግር የለውም። ቆይ አንቺስ መቼ ነው የምትሄጂው? ያውኑን ጥያቄ ጠየቅኩሽ። አበይ ይባላለሁ። ምስራቅ እኔ የምሄድበትን ቀን አልወሰንኩም። አይታየው ምን አባቱ ማን እንደተመለሰ እሱስ ይመለሳል። አትጨናነቂ። ይቅርታ ማውራት የማልፈልግበት የራሴ ምክንያት ስላለኝ ስለጠየቀኝ ግን አመሰግናለሁ። ወይ ጉድ! በቃ የዚህ ሀገር ህዝብ ምክንያት ያጣውን ማለት ነው። እኔ የምልሽ እናት ስንዱን ታውቂያታለሽ? አሁን አወቅኳቸው። በጣም ጎበዝ፣ ከዘር ነው ፈጣን ነሽ። እኔን እዚህ ጋር ወደኝ። የምትፈልጊው ጋር ደርሰሻል? አዎ፣ ያ መኪና የሚጠብቀው እኔ ነው። እርግጠኛ ነሽ? እንዴ አውርደኛ ነችው እኮ አውርዳት እንጂ። ሂሳብ ስንት ነው? እንዴ ኖ ምንም አያስፈልግም። ሂድ ሸኛት አንተ ሂድ። ኦኬ ምን እያልክ ነው? ምንድን ነው የምትለኝ? ሰው ለእኔ እሰጥሃለሁ፣ ምንም ችግር አሁን እሰጥሃለሁ። ዝም ብለሽ ሂጂ። ችግር የለውም። ምን አንዴ በቃ ትፈል። ሂድ ሸኛት። አመሰግናለሁ። አያስፈልግም። በቃ አያስፈልገኝም ማለት ነው። ውረድ እሺ። አሁን ና ጋቢና ትወዳለህ? ልጅ አንተ ምንድነው የጫንከው? የቀየርነውንም ቤት አብረህ ከተዋል እንዴ? ሂድ እዛ። ሰው ገንዘብ ያጠራቅማል፣ አንተ እዚህ ቆዳ ታጠራቅማል። ጥሩ መስከረ ገናቱ እንደዚህ የለም ይስማል ይስማል ወይ ይስማል ወይ ማስተሻሰብ ይላል ወይ ጌታው ሰላም
ብራታ ሰማቂ የሆነ ርዕሱ ትዝ የሚል ጠንከር ያለ መጽሐፍ እስከ መቃብር ዱንቡን የታንጉት ሚስጥር ሁለቱ ዴርቶ ጋዳ ኧረ እባክህ እኔ ታሪኩ አላልኩም በእናትህ በቃ የሆነ ጠንከር ያለ ነገር እንደ ትሪ ሊያገለግለን የሚችል ምን አልክ አንተ መጽሐፍ ላይ ልበላ ፈጣሪ ያልቅበት አሁን አዲስ አለማየሁን ወስዶ አብይ አለማየሁን ይፍጠር ምን አለ አንተን ወስዶ እሳቸውን ትንሽ ቢያቆይልን እኔ እኮ ለኢትዮጵያም ታሪክ ፍቅር እስከ መቃብር ቁጥር 2 ይኖራል ለቶ አሁን መፈላሰፉን ትታችሁት እኔ በጣም ረቦኛል እንዴ ጨጓራ አለብኝ አልኳችሁ እኮ አይደል እንዴ በቃ ሻንተ ለስላሳና አሁን ከታች ወርዳ አምጣልን እስከዛኛ የሆነ ነገር እናዘጋጅ ሰማ እኔ እኮ እቃችንን ብቻ ነው ይዘን የመጣነው ከዛ ሰፈር እኮ ሱቁንም ይዘን ነው መጣነው በያንቺ እንደጨመርሽ ግን አሁን ይዘሽ እንዴት እታቸው ልጄ በርበሬው ላይ አታስበው እሺ እዛ ፍሪጅ ውስጥ የተረሳው አለ ልጃችንንና ለኔ መብያ ሳህን አዘጋጀሽ ታሪቱ ጋር ነው ከስሬው አንተ ነህ ይዛ ታጠባለሁ አብላ ያው አታውቁማ ፍሪጅ ያለ ነው የምታስለፋኝ በእናትህ ኧረ በእናታችሁ እኔ ይኸውላችሁ ጥያችሁ በልቻለሁ እሺ ይፎክራችሁ ሰው ተራበ ሲባል አሰብም እንዴ እናታችሁ ወርጄ ምናምን ነገር መርሳይ ነው እሺ እስከዛ እናስተካክልለት በቃ ምንም ተስተካክለ እንደ እሱ ሲያስተካክል በኋላ አንተ በቃ እንጠብቀው ምንድን ነው No, cara. እንዴ ሌላ ቦታ ወድሻለሁ? ሌላ የምትፈልገው ነገር አለ? በእናትሽ በይ አስታውሽ። አንተ ፓንቶቹ አይደል? ያ ፓንቶቹ ታጠቡ አልነገርኩሽም? ምን አስደበቀኝ? በእናትሽ ምን አስደበቀኝ? የአብይን ፓንት እኮ አጠበችለን። አልነገርከኝ? ወይኔ አብይን ብታየው በጣም ዘንቷል። በነገራችን ላይ እንዴት ነው አንቺ ሸኝሻቸው ሰላም ገቡ? አንድ ሰው ነው። አንድ ሰው? ለአንድ ሰው ነው ያንን ሁሉ ሀዘን ያባከንሽው? ያ ሁሉ ለቅሶ? አላለቀስኩም። አልቅሰሻል። የልብ ሀዘን እኮ በጣም መጥፎ ነው። ምስኪን። አሃ ይሄ ሁሉ ሴሚናር ከሱ ጋር ነው ማለት ነው? አንቺንም ሊያስኮበልል ነው ማለት ነው? 27 ብር። በነገራችን ላይ ምሳልን በላ አስበን ነበር። አብረሽን ብትበይ ደስ ይለናል። እኛ ብቻችንን መብላት አንወድም። ብቻችሁን ስንት ናችሁ? ለማንኛውም አመሰግናለሁ። ምን ትጠጫለሽ? ነው አልሰማኸኝም? ምንም አልጠጣም። አመሰግናለሁ። ሀሳብሽን ከቀየርሽ ከዛ እዚህ ሱቅ የሚወርድልው የምትጠጪውን እንድትይዥ ላሳስብሽ ብዬ። 27 ብር አልቀይርም።
አንድ ላይ ምቹ 31 ብር። አመሰግናለሁ። ቻው። ይታይሻል። አንዴ ዙሪ በእናትሽ ዙሪ። ቀይ ጀሪካን ያለበት ህንጻ ልብስ የተሰጣበት በቃ እዛ 4ኛ ፎቅ ቢሮ ቁጥር 404 ይኸው ከአራተኛው ቤት ዝቅ እንዳልሽ እናያለን። እንዳትቀር። ቆንጆ ምሳ ነው። ቻው። እንዴ አንተ እንኳን መጣለና ይኸውልህ አየሩ አይደል ይሄ ቤት የመጨረሻ ነው የሰራው። ስለዚህ እዚች ጋር እንቆርጣትና ከዚች በኋላ እኛ እንኖርባታለን። ከዚች በኋላ ይኸውልህ አንድ ላጤ ሰው በቃ ይኸውልህ ሁለት ቤተሰብ ምናምን ያለው እናስገባለን። ወይና አድርጋችሁ ፒስ በቃ ያው ሌላ ሳመጣኝ ምን አይነት ለምን ያው ወር እኮ ለሱ ነው ማለት ከዛ በኋላ በደሞዝ ይሞላል። አንድ ነገር ይዛበት ቤት ወይ ማለት በቃ ተስማማን። ያማችኋል እንደ እናንተ ግን ምንድነው የሚያመል አንተ ብለን እኮ እኔ እኮ ጥሩ ነገር ቢሆን እንደዚህ አይሳካላችሁም ነበር። እንዴ ማስተካከል አየህ ግን የሰው ውለታ ይኸውልህ ትስ እንዴ አዋሽ ነገር ምን አስቤት ዘላለም እዚህ ቤት የሰለከኝ ነገር ምን እንደሆነ ታውቃላችሁ? እናንተ ማስተካከል በስተካከላል በየጊዜው እናንተን አስተምራለሁ። አሁን ቴሌቪዥን ላይ በእናትህ ቡታጋ ሲሊንደር ምናምን ይቀመጣል። በእናትህ ቀለል አድርጎ ይስተካከላል እንዴ? ምስራቅን አግኝቻት ነበር። በዛ ነው ከቀብር ነው ሲደረስከና ቆይ ምስራቅ ደግሞ ማናት? ምስራቅ ኤርፖርት ናት። ወደ ድልድይ ይህ ያቺ ዝጋታማ እኔስ እንዴ እና እሷን ምን ስትመክራት ቆየስከው? አትሂጂ ምናምን ብለህ ለነገሩ እሱ አሰማም አታወራም ሁላ ጭራሽ ድርቅ ያለች ደረቅ እኮ ነው። በዚህ ላይ ደግሞ እዚህ ሀገር የመኖር ተስፋ ያላትም አይመስለኝም። በቃ የሆነ ጊዜ ቆይታ መሄዱ አይቀርም። ገብቶሃል? እኔ ግን አንድ ነገር ልንገራችሁ አይደል? እስቲ በለን በእኛ ሀገር ሴቶች እጅግ በጣም አንዳንዴ አንጀቴ ቁስል ነው የሚለው። ጀመረ ነው እንግዲህ አንዳንዴ መሆኑ አሪፍ። እስቲ አስበው የሆነ ለወር ምናምን ብሎ ይሄ ዲያስፖራ ምናምን ነኝ ስደተኛ ባይ ይመጣል። የሴቷን ልብም ቀልብም ይዞልህ ይሄዳል። እኔ የምልህ ጓደኛዬ እዚህ ቤት መጀመሪያ የሚያስፈልገው ነገር መጋረጃና መቀመጫዎች ናቸው። እኔ ደግሞ የሚሰማኝ ማሞቂያ መቅጠም ነው። መጀመሪያ ማሞቂያ እንደተማረ ሰው በስታስቲክ ራሱ አስበው እስቲ። በቃ አዲስ ዓመት ግማሽ አካባቢ ይመጣልሃል ዲያስፖራ ነኝ ምናምን ተብዬው ግማሹ የኢትዮጵያ ሕዝብ ሴቷ ሚስትህም ትሁን ፍቅረኛ በቃ ልቧን ይዞልህ ይሄዳል። የዛኔ ወንዱ አንጀቱ እርር ይላል። አይ ወንድ እዚህ ቤት ውሃ የሚደርሰው በክረምት ነው እና ለዛ ነው ማሞቂያ የምታስገጥመው። ጌጥ ነው የሚሆነው። ለምን እንደምን አሰማኝ እንዴ? በጣም እንጂ ይኸውላችሁ፣ ይሄ ደግሞ ሲበዛ ፐርሰናል ከመሆን አልፎ እኮ በልማታችን ራሱ ላይ እንቅፋት እየፈጠረብን ያለ ነገር ነው። የህዝቡ የህብረተሰቡ ችግር ነው። አንድ ነገር ልንገርህ አይደል? እሺ ይኸውልህ፣ ወጣቶችን ሀገር እያንቀሳቀሳት ያለው ወጣቱ በፍቅር ለመታመን ደግሞ ወጣት መሆን ብቻ በቂ ነው። ሰምተናል። በቃ እና ምን አሰብክ አንተ? ልክ ሳትሆን አትቀር። በጣም ልክ ነኝ እንጂ ልክ ብቻ ትላለህ እንዴ? አንተ ከእሷ ጋር ለመኖር ተረተራለህ፣ ታስባለህ፣ ታወጣለህ፣ ታወርዳለህ። እሱ ግን ይኸው በቃ ዲያስፖራ ነኝ ብሎ ይመጣል። ከመንግስት ባገኘው ድጋፍ ተበረታቶ በሀገር መሬት ላይ ሚስትህን በቃ ለምን ምግቡን አትበላ? እኔ እኮ ምክንያት አጣለታለሁ። ለዛ እኮ ነው የምናደርገው። ኧረ በእናትህ ማንም እየተነሳ እንቅፋት ሲመጣው እች ሀገር ምናምን ይላል። አሁን አትበላም? ትበላለህ። እንዴት ነው የማልበላው? ብላ ሴትም ተነጥቀ ይቻላል።
ዛሬ ለኔ ነው የምትወጣው። እድለኛ ፊት ያስታውቃል። ወይ ጋሽ ፍለቱ ቺን ነገር ለደሞዝ ልክፈላት ግድ የለም። መቼ ከፍላል? ለሚቀጥለው ወር ለደሞዝ ከፍላል። ኧረ በአላህ አንተ ከ3 ቀን በፊት አይደል ደሞዝ የተቀበልከው? ይህን ያህል ደሞዝ መቀበል ብርቅ ነው እንዴ? ጋሽ ፍለቱ ያው የወር ደሞዝተኛ ነገር ያሉትን ሳንቀበል ነው የሚያልቀው። እኔ አሁን ደሞዜን ቁጥሩን እንጂ ሌላውን ነገር አላውቀውም። በእውነት ነው የምልዎት ጋሽ ፍለቱ። እሺ አውቀዋለሁ እናስተዋውቅ። አይ እየሰነ ልጅ አለኝ ነው። ይኸውልህ ጋሽ ፍለቱ አንድ ነገር ልንገርዎት፣ አንቀው ይቀበሉት። እስከ መቼ መስራት ትከሻ ትኖራለህ? እናንተ አንቺን በቃ እናንተ ምን ትከሻ የለንም በቃ ካሁን አንቱት ጋር ሹመቱ ከፍላለሁ እንዴ? ይሄን ያህል አውሪያ አይባል ከፍላለሁ። ምንድን ነው? እዚህ ቤት ግን የሚመጣ ቁርሳ ነበር። ምስሬ ሳልነግርሽ አሰፋ ደውሎ ነበር። ለምንድን ነው እሱ ግን እንደዚህ የሚደውልሽ? የሚሄድበትን ቀን ስላላወቀ ነው። እንደዚህ ከጠዋት እስከ ማታ የሚደውልሽ ለዛ ብቻ ነው አይመስልሽም? ምስሬ ከአሰፋ ጋር ግን የእውነት ተጋብታችኋል? ዛሬ ደግሞ እንዴት አይነት ጥያቄ ነው የምትጠይቂኝ? አሁን እኮ የእውነት ባልና ሚስት የሚያደርገውን አይነት ድርጊት ነው እያደረገ ያለው። ቆይስ ግን ለምንድን ነው እንደዚህ ጥብቅ አድርጎ የሚይዝሽ? ምንድን ነው እንደዚህ የሚያደርገው? ቤዝ ህይወት እኮ ማንም ሰው እንደ ልጅነቱ እንደሚያስበው አይደለም። እሺ አሁን አባባ እንዴት ነው? አባባማ ደህና ነው። የእሱ ነገር በጣም እያሳሰበኝ ነው እኮ። እንደዛ ከሆነ ታዲያ ለምን ተመልሰሽ ትሄጃለሽ? ቤዝ የምታውቂውን ለምን ትጠይቀኛለሽ? ትምህርቴን ልጨርስ ነዋ። ሲጀመር ሄድሽ ብለኛ ብለሽ ነው። ትምህርትሽ ደግሞ ሁለተኛ ምክንያት ነው አይደል? ያ ደግሞ አሁን ጥሩ ደረጃ ላይ ነው ያለ ነው። በቃ ይበቃል። ምስሪ የምትሰሪው እኮ ሁለተኛ ዲግሪሽን ነው። እዚህ ከመኖር ከነፃነትሽ ከኛ ይበልጥብሻል? እሺ ተይው፣ ከኔ ይበልጥብሻል ምስሪ? ቤዝ የቀረኝ እኮ ትንሽ ጊዜ ነው። ምንድን ነው አዲሱ ነገር? ይሄ ደግሞ አንቺን የሚያሳስብሽ ጉዳይ አይመስለኝም። እንዴት አይደለም? ለኛ ብለሽ መሰለኝ አይደል እንደዛ ድረስ ሄድሽው። አሰፋ ግን ጥሩ ሰው አይደለም። በቃ እንድትሄጂ ግን አልፈልግም። ተመልሰሽ ስሪ። እውነት እንድትሄጂ አልፈልግም። ይሄ እኮ 4 ዓመት የኖርኩበት ላይፍ ነው ቤዝ። አሁን ሚሪንዳሽን ጠጪ። እንዴት አደራችሁ? ሪፖርቱን ንግስት እስከ 5 ብላለች። እንዴ ለ5 ሪፖርቱን እንዴት ያደረኩት? በእናታችሁ የጨረሰ ካለ ይስጠኝ። ያለውን ላኪኝ በልኝሽ። ላይ ቢሮ ደርሼ መጣሁ።
ጤና አዳምንም እኮ አግብቶ ስንት ጤናውን የሚያጣ እድለኛ እኮ ብዙ አለ። እድለኛ እና እድለኛ ስንት እነሱ እኮ በቃ እነሱን መጥበስ ማለት እኮ እድል እንደወጣ እናድርገው ነው እኮ የሚያስቡት። ለምሳሌ ከፍቅረኛ ጋር ስትለያይ እሷ በሁለት ነገር በጣም እርግጠኛ ነች። አንደኛ ከእሷ የተሻለ ሌላ ሴት እንደማታገኝ እርግጠኛ ነች። ሁለተኛ ደግሞ እሷ ከአንተ የተሻለ ወንድ እንደምታገኝ እርግጠኛ ነች። አትገርማችሁ? አልገባኝም ግን ይሄ ልጅ እዚህ ቢሮ በምን ፕሮፌሽን የተቀጠረው? እሱን ጠይቀው እስኪ ጠይቀው። ስማ ሪፖርት የምታቀርበው ያንን ነው? ለማ እንዴ በጣም እኮ ነው የሚገርም። ሶስተኛ በቃ በእናትህ አንተ አልሰማሁም። በቃ ሰምተናል። ሶስተኛውን ሰምተናል። ኦኬ አይ በቃ ሰማን እንዴ እናንተ ብዬ ሰማን። ይሄንን ነበር ካለ አላደርኩም እኮ ትላንት እንዳየሽኝ የሪሳይክል አድርጌ ነው። እንዴ ምንድነው? የኔ ነው አይደለ? ይኸውልህ አንድ ነገር ልንገራችሁ አይደለ? ምን በቃ እኔ ቀልድ አላውቅም። ሁለቱን ያዝ በእናትህ አምጣው። በእናትህ አንተ ቀልድ ይኸውልህ አንድ ነገር ልንገርህ። አንተ እሷ እንዳትርቅበት አምጣው። እኔ በምግብ ላይ ቀልድ አላውቅም። አምጣው። አንተ ስጠው እንዴ? ይኸውልህ አንድ ነገር ልንገራችሁ አይደል? ስጠኝ። አምጣው። አንተ ስጠው እንዴ? ቦምቦሪኖ ገንዘብ ተቀበለ ትችላለህ እንዴ? እንዴ አንተ ስጠው እንጂ ምን እባክህ ሀይ ተነስ። ሰላም። ምንድን ነው? ሂሳብ ነገር ስራዬ ነው። ላግዝሽ? ሂሳብ አይደለም። እኔ እሱን ሰርቼ ነው ደሞዝ የማገኘው። አካውንታንት ነኝ። ናይስ። እኔ ደግሞ በማህበራዊ ጥናት ዙሪያ ነው ያለሁት። የመመረቂያ ስራዬን እየሰራሁ ነው። ሮዚ ወጣለች። ምን ላግዝ? ኩርንችት አለ? ምን አለ? ኩርንችት ጥቁር ቀለም የተቀባው ድሮ እንደውም በ5 ሳንቲም 5 ነው የሚሸጥ። ሚስማሮች አውቋቸው የሉም። እርግጠኛ ነሽ? የሉም? እሺ እነሱን የሚተካ ምን አለሽ? ሚስማር ነገር የለም። ምን ልትሰቅል ፈልገህ ነው? አንዳንድ የሻወር ቤት እቃዎች ለመስቀል ፈልጌ ነበር። እነዛ ከሆነ እኮ እዛኛው ብሎክ ላይ ህንፃ መሳሪያ አለ። እስካሁን ካልዘጉ ታገኛለህ። ካምሹር ያ እዛ ታገኛለህ። ለትብብርሽ አመሰግናለሁ። ችግር የለውም። አልታይም እኮ አንዳንዴ መንፈስነት አለ። የሚገርምሽ ነገር በኋላ አልነገርከኝም እንዳትዪ እንደዚህ አጠገብሽ ቆሜ ላታይኝ ትችላለሽ። ምንም ማለት ነው። ሚስማር
አልነገርኩሽም? ምን አስደበቀኝ ግን? ኩርንችትን አገኘኋት እኮ አገኘኋት። ኩርንችት ጥቁር ፕላስተር አለሽ? ቧንቧዬ አይጠብቅም። እና በፕላስተር እያያዛል። እንደዛ አሰብኩኝ። የሆነ ስፈልግ ነቀል እንዳደረገው። ቆይ አንቺ ምን አሰብሽ? የሆነ ምክር ቢጠቃለሽ ብታሰራው አይሻልም ታዲያ? ቧንቧ ሰራተኛ መስሪያ ቤታችን። እንደዛ ከሆነ እዚህ ቀን የሚውሉ ቧንቧ ሰራተኞች አሉ። የእረፍት ቀን መቼ ነው? ለምን አታናግረኝ? መቼ ልረፍ? እስኬጁል መሰረት መሰለኝ። ያው አንቺ የምትነግሪልኝስ? ያ እችላለሁኝ። እኔ ከሌለው ደግሞ ለሮዛ እንዲነግራት። ያው ቁልፍ ልስጥሽ? ኖ ለእኔ አይደለም፣ ቤት ላለ ሰው። ባለቤቴ ናት፣ ግን አላምናት። እንደዛ ከሆነ አንተ ባለህበት አሰራ። ምስራቅ የእሱን ተይው፣ እነሱ ይጨርሱታል። አንቺ ታጠቢና ነው። ቤዛና ሮዛ እንቀጥሻለን እያሉ ስለሆነ በዋጋ ላይ ይስማማል። ጥናቱ ስቀርም ይዛት ለደንበኛ ምትመቸ ይዛት እዚህ እንዴት ይመችሻል? ግርግር አለ እንዴ? እንዴት አድርገሽ ትሰሪያለሽ? ችግር የለውም። ቤዚ ከትምህርት ቤት እስከምትመጣ ሮዛ አለች። ለእኔማ እዚህ ብትሆኝ ነበር የሚሻለኝ። እዚህ ብትሆኝ ማለቴ ገብቶኛል አባቢ። አሁን ግን ስለዚህ አናውራ። አንተም እንዳይረፍድ ካልሽ እንግዲህ አይ ቤዛ ታዲያስ? ወንበር አስመጣችሁ? እኔ እኮ የህዝብን ፍላጎት ለማርካት የምታደርጉት በጣም ያስደስተኛል። ታውቂያለሽ? ዛሬ በጊዜ መጣ። ልመለስ? እሺ አውቄ ነው። ታዲያስ ትናንትና ከምስሪ ጋር ዛሬ ቤቱን ለማስተካከል ተዋውለን ነበር። አይደለም ሳቅ አይደለም መስሪ። ሰላም። ቀን ላይ ጽዳትን የሚቆጣጠሩ ሰዎች መጥተው 50 ብር ሰጠውልህ። እናዘጋጅላት። አራት ሰርዲን፣ 4 ጁስ። ሌላው ደግሞ ይሄ ምን ነበረ እናቶች ለህፃናት እንደዚህ መጥተው የሚሰጧቸው ወተት ኤሳን 6 ወይም ጎልድ። በቃ ጥሩ ነው የምትይውን አድርጊልኝ። ምን መሰለሽ እኛ ፍሎር ላይ አነስተኛና ጥቃቅን ነገር ለመክፈት አስበን ነው። ዛሬም እዚህ ጥናት ላይ ቸክለሻል። ሌላው የተጣላ ሰው ምናምን ካየሽ ምናልባት ምልክት አድርጊልኝ። እናመሰግናለን። እሺ ቻው። አክሊሉ ወንበር ረስተሃል። ለቤታችን ኦኬ። በይ መዝግቢያታ በኋላ አችችን አትሽጉጥ የምታማዘዘችው ነው። ያለ ፕሮግራም እኮ ከሆነ በሁለት ጊዜ ክፍያ ወይም በክሬዲት መውሰድ እኮ ትችላለህ። እኔ በፕሮግራም ኖሬ አላውቅም። በይ ምጫት መዝገብ። ቻው። እሺ ለአንድ አመት ይበቃል አሉኝ ነው። ለልጅሽ ነው። ኧረ እኔ ማንም አላክኝ። ስትቆጭ እኮ በጣም አስደነገጥሽ። ማን ነው? ቆይ እንሄዳለን።
በቃ እንደዚህ ሆነ። ምኑ እንዴ ስራ እየጣልሽ ምናምን ስራ አጥተሽ ነው የምትወጪው? ስራ የለሽ? አባባ ዝም ብሎ ነው የሚከፍልሽ ማለት ነው? እንደዚህ ከሆነማ እኛም ስራ ጥረን እዚህ መቀመጥ አለብን ማለት ነው። አክሊሉ ስራ የለ? ኦ ማስታወቂያ ልጠፋችሁ እንዴ? አልሰማውም ነበር። አይገርምም? ስንት ዓመት ነው? ይሄ በቤተሰብ ውሳኔ ነው የሚመለሰው። ከላይ የማይገፉት ከታች የማይስቡት ስላሉ እነሱን ደውዬ ልጠይቅልሽ እችላለሁ። ልደውል? ግን ለምን ፈለግሽው? ሳይሽ ደብሮሻል መሰለኝ። አንድ አሪፍ ቦታ ወስድሻለሁ። ይስማማሻል? አይስማማኝም። አመሰግናለሁ። ኖ ብቻዬን ነው መሆን የምፈልገው። እንዴ ይሄ ድልማ ሊያመልጥሽ አይገባም። በፍጹም እንሄዳለን። እንዴት እንደምትወጂው አቤት ቦታ አቤት ኢትዮጵያ። በሊዝ የሚገዛ ቢሆን እኔ ገዝቼ ለአንቺ ነበር ስጦታ የምሰጥሽ። እሺ በምፈልገው ደረጃ እማራለሁ፣ እሰራለሁ። ከተረትም ከፊልምም ካነበብኳቸው መጽሐፎች አጠረቃቅም የሳልኩትን ህይወት እኖራለሁ ብዬ ነበር ማስበው። ታዲያ ይሄ እኮ ጤናማ አስተሳሰብ ነው። ነበረ። ነገር ግን ሁኔታዎች አስተሳሰብን እንድትለውጥ ያስገድደዋል። አባዬ በእንጀራ እናታችን ሞት በጣም ስለተጎዳ ነበር ወደዚህ የመጣሁት። ወደ ካናዳ መመለስ የነበረብኝ ደግሞ እናንተን ያገኘኋችሁ ምሽት ከእሱ ጋር ነበረ። ብዙ ጊዜ ስለ እሱ ስታነሺ ደስተኛ አይደለሽ። ምናልባት በህይወትሽ ላይ ችግር ከፈጠሩብሽ ምክንያቶች አንዱ እሱ ይሆን? ታዲያ እኮ ማስተካከል ይቻላል። አዎ፣ ግን እኔ አንድ ጊዜ ልክ ነው ብዬ የወሰንኩትን ነገር ነገሮች ወይም ሁኔታዎች ሲለዋወጡ መቀየር የሚከብደኝ አይነት ሰው ነኝ። የትኛውም ሰዓት ላይ ስህተት የመሰለሽን ነገር ማስተካከል ትችላለሽ። ትልቁና ከባዱ ነገር ስህተትን እየታገሉ መኖር ይመስለኛል። አንዳንዴ እኮ የነገሮች መገጣጠም ብቻ ሳይሆን የሰዎች መልካም ሀሳብም ያንተን አስተሳሰብ እንዲያጋድልብህ ያደርገዋል። እና ልጁ ይኸውልሽ አባቱን ለማሳመን በጣም ጣረ። አባትየው ደግሞ በፍጹም ብለው በእንቢታቸው ጸኑ። በኋላ ላይ በቃ ልጅ አይደለም በሚል እሳቤ ይሄ ከስጋዬ ስጋ ከደሜ ደም የተነሳ ልጅ አይደለም ብለው ፋብሪካውን ዘጉት። የምንም ፋብሪካ? ስለምንድን ነው የምታወራው እንዴ? አንቺ በፋብሪካው መሸጥ ላይ ማየት የለሽም? እሺ ከዛስ? ከሱዳን መንግስት በይዞታው ላይ ይገባኛል ስላሉ ታሪኩ አላለቀም። ሁልጊዜ ሳያ እንደዚህ ነው ማለት የተለየ ሰው ነህ። ምንም ነገር የሚያሳስባት ነው። ለምን አስባለሁ? በዚህ ቀን ውስጥ አንዲት ደቂቃ አልጨምር አልቀንስ፣ ፀሐይን እኔ አላስወጣ አላስገባ ስለምን አስባለሁ? እና የፀሐይ ወጥቶ መግባት በህይወት ላይ የሚፈጥረው ለውጥ ምንም አያሳስበን? ስለ ወደፊት? እኔ ስለ ወደፊት አላስብም። አንቺ እኮ ይሄ በምትይው ምክንያቶች ታጥረሽ ስለምትኖሪ ነው። እና ይህ አስተሳሰብ አብረው በሚሰሩት በማህበረሰቡ በቤተሰቦች ውስጥ ምንም አይነት ተጽዕኖ አይፈጥርብንም? ሁልጊዜ እናት ስንዱ ማትረባ ትለኛለች። እንደውም ቆይ ላሰማሽ የምትለውን ነገር። አክሊሉ የእውነት እየደወልክ አይደለም? ሄሎ ስንድ። አዎ እኔ ትንሹ ልጅሽ ነኝ። በእናትሽ ስንድ፣ አሁን አንድ ሰው ላስተዋውቅሽ። ቆይ አናግራት። ሄሎ። ኧረ አይደለም። አዎ አሁን ያለነው ጎተራ አካባቢ ነው። እሺ ደህና ምሹ። ሄሎ ስንድ፣ ይኸውልሽ በእኔ በልጅሽ ነው አንተ የተባልሽው። ስለ ሱቁ እንዴት አደረግሽ? በቃ በኋላ እደውልልሻለሁ። ቻው ስንድ።
ወደ ስራ ልሄድ ነው። ሰዓት ደረሰ? ዛሬ ማታ ፊልድ አለኝ። ስመጣ እደውልልሻለሁ። እርግጠኛ ነኝ ትናፍቂኛለሽ። ሄሎ፣ ጤና ይስጥልኝ። ከስነ ጉዳይ አስፈጻሚ ሚኒስቴር ነበር መደውለው። ከየት ደግሞ? እሱን ከየት አመጣኸው? አቋቋምና መብታችን አይደል? አንቺ እንዴት ነሽ? እሺ፣ እና እኔ ምን ልርዳችሁ? በማደግ ላይ ላለው ሀሳባችን የበኩሎን አስተዋጽኦ እንዲያደርጉልን በስነ ጉዳይ አስፈጻሚ ሚኒስቴር ስም እንጠይቆታለን። ለሚያደርጉልንም ትብብር እንዲሁ እናመሰግናለን። ደግመዋለሁ። እንዴት ነሽ ብዬ ነበር። እኔ ምን ደግሞ ከስነ ምናምን ከየት አመጣኸው? ምን አውቃለሁ፣ አፌ ላይ መጣልኝ። እኔ የምልሽ በቃ ምንም ፈጠራችን አይበረታታም ማለት ነው። የሰው ሀገር ዜጋ መሆንሽ ጠቀመሽ እንጂ መንግስት ያልሽውን ቢሰማ በዜጎች ሞራል ይጠይቅሽ ነበር። ለማንኛውም ይሄ ትዳራችንን የሚመለከት ጉዳይ ስለሆነ ቤት ስንገባ በጠረጴዛ ዙሪያ በአጀንዳ እንነጋገርበታለን። እንደ ኩልጋይ የደወልኩበትን ምክንያት ስነግርሽ የማታውን ቀጠሮ እንዲያለሽ። ምኑን ረሳሁት እንዳትዪ። ኖ አይ ሚን ሲሪየስሊ ምኑን? ለመስሪያ ቤታችን ማን እንደነገረው አላውቅም። ለጊዜው ያው ውስጥ ታዋቂዎችን እጠረጥራለሁ። ከባለቤቱ ጋር የሚል እራት ግብዣ ጥሪ አቅርቦልኛል እና እንዳታስረፍጂ ለባብሰሽ ጠብቂ። ኦ ዋው፣ ምን አይነት ቀሚስ እንደምለብስ ግን አልነገርከኝም። ኖ ኖ ኖ ኖ ኖ እንዴ! የኔ ባለቤትማ የተደረገ ቀሚስ በፍጹም አታደርግም። የወገብ ቁጥርሽን ንገሪኝ። ቀሚስ እኮ በወገብ ቁጥር አይገዛም። ለማንኛውም በእድሜ ነው እንዴ? ቀሚስ ብቻ ሲቀርሽ ተዘጋጅተሽ ጠብቂኝ። ጤና፣ አንድ ሴትነትሽን የሚመለከት ጉዳይ ገጥሞኝ ነበር። እባክሽ ለባለቤቴ የራት ግብዣ የሚሆን ቀሚስ ታጋዥ። እደግመዋለሁ፣ ለባለቤቴ እኔ ሸሚዝ መግዛት እፈልጋለሁ። አሁን ቤት ነው የምታደርገው? እንግዲህ ያው ባለቤቴን አማክሪያት በእሷ ምርጫ ነው። ሉሉ፣ አንተ ማገባለሁ ብለህ ታስባለህ አይደል? ኦልሬዲ አግብቻለሁ። ይብላኝ ላላገቡት እነዚህ ውጭ ምናምን እየላኩ እንትን የሚል ምስር
ምስሪ ግን ሰሞኑን ልክ አይደለሽም። ለምን ሐኪም ቤት አንሄድም? እሺ እሄዳለሁ። እና የእውነት እዛ ሃይዌይ ላይ ቁጭ ብለን አወራን ነው የምትይ? ፊልም የሚሰራ እኮ ነው የሚመስለው። አይኖ ያደረገውን እኮ ነው የምነግርሽ። እኔ ቤዝ እንደዚህ አይነት ሰው አይቼ አላውቅም። ደግሞ እኮ እሱ አይደለም ያንቺ ነው የሚገርመው። የኛን ኦሞን ስጪ። የሆነ የእብደት ኤሌመንት እኮ ያለበት ነው የሚመስለኝ። የእብደት ኤሌመንት የሚባል ነገር አለ እንዴ? አሜን። ታዲያ ሰው እንዴት እንደዚህ ነፃ ሆኖ ይፈጠራል? ወይ መስሪያ አንቺ እኮ ጥብቅ ስለሆንሽ ነው። እና አሁን ራቱን ትሄጃለሽ? እርግጠኛ አይደለሁም። አሁን ኤግዛም አልደረሰም። ቡና ጠጣ ብለሽ ነው? ምን ሆነሽ? ሄሎ አሰፋ። አንቺ ልቃሚ ከየት እንዳነሳሽ አልገባሽም ማለት ነው? አልሰማኸኝም እንጂ እኮ ልጨርስ አታቋርጪ። እኔም ባይጥልልሽ አንቺ ሞሽ ቤተሰቦች አንድ ጥግ ወድቃችሁ ቀርታችሁ ነበር። እመኚኝ፣ እንዳይሆን አድርጌ ነው የማስቀምጥሽ። አይደለም እዚህ ሀገር የትኛውም ሀገር እንዳትገቢ አድርጌ ኬስሽን አበለሻሸዋለሁ። ከእነ አባቤ ጋር ሂሳብ ደግሞ አባትሽ ንገሪው ገንዘብ ከፍያለሁ ብሎ እኮ ነው የሚያስበው። ምንም አያመጣም። ዝጊ ድሃ፣ በጣም ወራዳና ክብረ ቢስ ነሽ። ነገ ጠዋት ባትመጪ እመኚኝ ምስራቅ የነበረሽን ነገር ሁሉ ዘግቼ ነው የማስቀምጥልሽ። ወራዳ ምንድን ነው የሚልሽ? ስማ ማለት ለምንድን ነው ማትነግሪኝ? አሁን እኮ አድጌያለሁ። አንቺ በፊት እንደምታስቢኝ እኮ ሳልጅ አይደለም። ምንድን ነው የሚልሽ? ምን ንገርሽ? የምትሆኚውን እኮ እያየሁሽ አይደል እንዴ ምስር? እንዴ እስከ መቼ ነው በእንደዚህ አይነት ሁኔታ መቀጠል የምትፈልጊው? ቆይ አንቺ እንደዚህ ሆኖ የሚቻል ይመስልሻል? አሁን እኮ ከኛ ጋር ነሽ አይደለ? ለምንድን ነው ሰላምሽን የሚነሳሽ እሱ? ገንዘብሽን ወሰደ፣ አንቺን ወሰደ። ቆይ እንደዚህ ሆኖ የሚቻል ይመስላል እሱ? ምስሪ ቆይ ይሄ ጥሩ ነገር ነው። አባቢ ቢሰማ ምን ሊል እንደሚችል ታውቂያለሽ አይደል? ቤዝ አዎ፣ ደግሞ እኔ እነግረዋለሁ። እኔ እኮ በዚህ ሁኔታ እዛ ምን አይነት ህይወት እንደኖርሽ እግዚአብሔር ያውቅ። አፍሪም ነው ቴክስት ላይ አዎ፣ ቤታችን እንዴት አወቀው? አሁን ታዲያ ገብተሽ ልብስ አደረግ አንበረደኝ። ምስሪ ምን አለበት ወጥተሽ ብትመጪ? ከደበረሽ ደግሞ ኮንትራት ታክሲ ትመጫለሽ። ደግሞ ሰው እኮ በብዙ መንገድ ጓደኛ ይሆናል አይደል እንዴ? አክሊሉ ደግሞ በጣም ጥሩ ሰው ነው። ምስሪ የእውነት ሂጂ
ዓለም እጅህን ይዤ ልከተልህ ብፈራም አስቸጋሪውን ልምደን እያወቅ አልፈ ሁሉ ዓለምህን ስሰጠኛየው ወስነ ሁሉም ነገር ጊዜ ያለው ብለህ ታረጋጋኛለህ በዓይኖችህ ዓይኔን እያየህ ሁለዚህ ነኝ ጊዜ ያለን ብለህ ግንባሬን ሳምካክፈህ እስካሁን እዚህ ቁም የተጠብቀው አንቺ ነው አይደል? ማነው? እያናገርኳት መሰለህ። አዎ፣ ግን ከአንተ በፊት እኔ አናግሬያት ማለት ተነጋግረን ነው። አንቺ ደግሞ ስንት ነሽ? ተው ሁለቱም ከኔ ጋር እንዴት ደፋር ነው እባክህ። ስማ እንጂ ሲያስጣልከኝ ለልፋት ነው እንዴ? ስራዬን እኮ ነው ያስተውከኝ። ትሰማለህ? ይቅርታ ስላላወቀ ነው። አንቺ ደግሞ ከየት ሰፈር የመጣች ሴት ነሽ እባክሽ? አላውቅህም እንዴ? እስኪ ዞር አይ በዚህ 100 ብር ልጅቷ ከፈለችላችሁ 3 ኪሎ ሜትር ያህል መሄድ ትችላላችሁ። ከምርመራ ውጤትሽ በፊት አይተናቸው የነበሩ ስሜቶች በላቦራቶሪ ውጤትሽ ላይ አይታዩም። ለዚህ ሁሉ ነገር መነሻ የሆነው አንድ ደስ የሚል ነገር ነው። እንኳን ደስ አላችሁ። እርጉዝ ነሽ። ተጨማሪ ጊዜ
ምስራቅ ልሸኝሽ? ብቻዬን መሆን እፈልጋለሁ። አዝናለሁ። ከአሁን በኋላ ብቻሽን መሆናችን። አክሊሉ ነገርኩህ። ምስራቅ እንኳን ደስ አለሽ። ከኔ ጋር የማትሆኝበት የማልጋፋሽ ትልቅ ምክንያት ስላገኘሽ እንኳን ደስ አለሽ። እኔ ፍቃድ ያስፈልገኛል ብያችኋለሁ። ለምን አይሰማኝም? ይሄ የምኖረው ሰርክል እኮ የኔ አይደለም። በቃ እንደዚህ አልለብስም፣ እንደዚህ አላወራም፣ እንደዚህ አይደለሁም። ቆይ አንተ ቤት ድረስ የምትመጣው እዛ ሱቋ ድረስ የምትሄደው ምን ቆጠራ ምናምን ነው እንዴ ያስከው? አንተን እኮ ነው አናግረኝ እንጂ እያወራሁ አይደል እንዴ? በእናትህ ተወኝ፣ በቃ ተወኝ። እኔ ለራሴ አልገባኝም። አሁን ስላለችበት ሁኔታ ምን ታውቃለህ? በቃ በፊት እሷ ደስ ሲላት ማየት ያስደስተኛል። አሁን ደግሞ ምንም ነገር እንዲከፋት አልፈልግም። በቃ አንተ ስለሷ የማሰብን መብት የሰጠህ ማን ነው እኮ? እኔ እኮ ድሮንም ቀልቤ ነግሮኛል። ይሄ ደግሞ ስምልህ እንደውም ቀልብን ምን እንደምትለው ታውቃለህ? አትጃጃል ብለውሽ ቀልቤ ይላል። እኔ አሁን እየታየኝ ያለው ምንድን ነው? ውጪ ስለነበራት ስላለፈ ታሪኳ እኔ ምን አገባኝ? ኧረ እባክህ ምንም አያገባህ። ምን አገባኝ ይላል? እንዴት ነው የማያገባህ? አትሸወድ እንጂ ምናልባትም እኮ ያለፈ ታሪኳ እስካሁን ድረስ ተያያዥነት ሊኖረው ይችላል። ቆይሽ ያኔ እሺ ምን ላድርግሽ? ውጣ፣ ውልቅ ብለህ ውጣ። በቃ ዋናው እሱ ነገር እሱ። እኔ የሚያሳዝነኝ ግን እስካሁን ያሳለፍናቸው የባከኑ ጊዜዎቻችን ናቸው። አቤት አንተ ባስክ እኮ ከዝም በለ አታየውም እንዴ? ይኸውልህ እሱን ተወውና አንተና እሷ መጀመሪያ ለብቻችሁና በግልጽ ተነጋገሩ። ከዛ በኋላ ለእኛም ንገሩ። ሰዎች እብድ ናችሁ እንዴ? የሰው ሚስት ምን ብሎ ነው የሚያናግረው? እንዴ እናስብ እንጂ ያዙረንም። ባሏ ስለሆነ አታግባት ነው እንጂ አትውደዳት ሊለኝ አይችልም። ገብርኤልን የልጅ መመርመር አለበት። የእውነት ይመርመር።
እና በእናትህ አው እዚህ ጋር ነው ያማል እንዴ አንተ የሆነ የደበከኝ ነገር አለ እንጂ አለመግባባት ብቻውን እንዲህ እንደማያደርግ ቀልቤ ነገር ይላችሁ እናንተ እንደምታስቡት ለሲቲዝንም በሉት ለሚኒዝም እቺ ልጅ አግብታለች ማለት ነው አለቀ። ሁለተኛ ነገር ደግሞ ላገኘህ አልፈልግም ማለት በአማርኛ አልወድህም ማለት ነው። ያሟል እንዴ አርግዛለች። ምን እስካታውራ ዝም ብለህ አንተ ነው የሕይወቴን ቅኝት የኑሮዬን መስመር በኔ እርሳስ ከትቤው ስዬው በኔው ደብተር ላሳምረው ስጥር እያለኛል ቀና ካልተገራው ባህር ጣለኝ እንደገና ህልሜን ከእውነታው ያስማማልኝ ተስፋ በሕይወት በረሃ እየሟሟ ጠፋ የቱን ልከተለው በየቱ ጎዳና ዛሬ እያሸነፈ ካምናው ከታቻምና የተመኘሁትን ስደርስ ያጣሁት የትኛውን ልምረጥ ስሜት ወይስ ስሌት የትኛውን ልምረጥ ስሜት ወይስ ስሌት ልክ ነው ስራ መቅረት ነው መፍትሄው ሰው አእምሮ ሳይረጋጋ እንዴት ስራውን ይሰራል እንዴት እና ታዲያ ችግሩ መፍትሄው ነው መፈጸም ያለው ችግሩ ላይ እንነጋገራ በመፍጠን ነው እንዴ ይሄ ልጅ ነው እስቲ እንደዚህ ነበር እንደኛ ስናቀው በእርግጥ ይከብዳል እኮ ይላቢ እኔ ጥሩ ነው እያልኩ አይደለም ነገር ግን ሙሉ ለሙሉ የእሷ ጥፋት ነው አይደለም እንዴት ዋሽታ ወይ በሱ ላይ ሄዳ አይደለም ያለፈ ህይወታ ላይ የተፈጠረ ነገር ነው ካለፈው ወዳለው የሚቀጥል ነገር እኮ ይዛ እየመጣች ያለችው አብዬ
ቆይ አንተ እሱን ሌላውን ተውና ያንተ ልጅ ነው ብትለው ኖሮስ? እንዴት ነው የምትለው? ንገረኝ። ሰሚያት አላውቅም አለ እኮ እንዴ። ስማ አንድ ነገር ልንገርህ፣ ልጅቷ ደግሞ እምነት ባይኖራት ህሊና አይኖራት። አንተ አዲስ ነው እዚህ ሀገር አዲስ ነው። አሳድገው ልጃቸውን እንዳልሆነ የሚነገራቸው ስንት አባቶች ናቸው። እሱ ጤነኛ አእምሮ የሚያስበው ነገር ስላልሆነ በዚህ ነገር ላይ መነጋገር አልችልም። እኛ ግን እያወራን ያለ ነው ጤነኛ አስተሳሰብ ያለው ሰው የሚያስበውን ነገር። እሺ አንተ ተው። እኔም ሙሉ ለሙሉ እንዳልኩት የሷ ጥፋት ነው አልልም። ጉዳዩ ጊዜ ይፈልጋል። ጊዜ ወሰድና አስብበት። እንዴ ዋናው ነገር የሁለታችሁ መዋደድ ነው። በፍጹም አይሆንም። አንተ ምን አይነት ምክር ነው እየመከርክ ያለው? እንዴ ጭራሽ ስለ ባልነት ስናስብ እኮ ነው እንዴ በደም ውስጥ ያለ አርግዛለች እኮ ልጅቷ። ያረገዘችው ደግሞ ከሱ አይደለም ከአሰፋ ነው። እሺ አባትነቱን እኮ የካደ የለም። ማሰብ ያለብን ነገር እነዚህ ልጆች ይዋደዳሉ። እሷም አብራው ልትሆን ፈቅዳለች? አልፈቀደችም። እሺ አትፍቀድ። እሱም እንዳረገዘች እያወቀ ይወዳታል። ወሳኙ ደግሞ የሁለቱ ፍቅር ነው። ፍቅር ደግሞ የማያሸንፈው ችግር ያለ አይመስለኝም። ምንድነው የሆንሽው? ጠንካራ አልነበርሽ? ነው የደበቅሽኝ ነገር አለ? እንደውም አባዬ ይቅርታ። ምን አጥፍተሽ ይቅርታ ትጠይቂኛለሽ? ነው መሄድ አልፈለግሽም? በጭራሽ ልሄድ ነው አባዬ። እንደዚህ እየሆንሽማ እንድትሄጂ አልፈቅድም። አባ ስለምትናፍቆኝ ነው እንጂ ጉዞ ላይ ሰውን እረሳዋለሁ። አይመስለኝም። እውነቴን ነው አባዬ። እንደውም ተነስ፣ ራት ብላ፣ የሜጃ ሰዓት እየደረሰ ነው። አብረን አንበላም እንዴ ታዲያ? እኔ ምግብ አላሰኘኝም አባዬ፣ እቆያለሁ። ሂድ አባዬ፣ እመጣለሁ። በይሽ። አንቺ ደግሞ ምን ሆነሽ ነው? ለምን መጣ? የምልሽን እየተለማመድኩ ነበር። ያላሰብኩትን ጥያቄ ጠይቀሽ አስጠፋሽ። አትሂጂ። እየቀለድክ ነው አይደል አክሊሉ? አልቀለድኩም። አርግዣለሁ እኮ። በቃ ልጅ ቶሎ ይኖረናል ማለት ነው። እሺ አባቱ ልሁን ያለውን ከሆነ ሰው ከሚወዳት ቀርቶ የማያውቀውን ጉዲፈቻ ያሳድግ የለም እንዴ? እሱ የኔ እቅድ አይደለም። አየሽ፣ ሁሉም ነገር በአንቺ እቅድ አይሆንም። ማርገዝ ያንቺ እቅድ ነበር ወይ? ንገሪኝ። አንቺ አብረሽኝ ልትሆኝ ይፈቅደሻል ነበር? አዝናለሁ አክሊሉ፣ አሁን ያንን ማድረግ አልችልም። አንድ ነገር ልጠይቅሽ። አትወጂኝም? መልሽልኝ እንጂ። የተዋደደ ሁሉ አብሮ ይኖራል ማለት አይደለም እኮ። የተጋባ ሁሉ አብሮ እንደማይሆነው ማለት ነው። እርግጠኛ ነኝ ትወጂኛለሽ። አንቺ ያረገሽው ልጅ ስትይ ግን ከማትወጂው ሰው ጋር ለመኖር እየወሰንሽ ነው። ልክ ያደረግሽ መስሎሽ ከሆነ ተሳስተሻል። መሆን ያለበት ያ ነው።
ማን ያለው? ያን እንዲሆን ትፈልጊያለሽ? በቃ ወስኛለሁ። መወሰንና መፈለግ ይለያያል። ከኔ ጋር ልትቀሪ አልነበር? ያላሰብኩት ነገር ተፈጠረና ሀሳቤ እንድቀይር አደረገኝ። በዛ ላይ አሰፋ ማወቅ አለበት። ተሳስተሻል። ሁላችንንም የሚጎዳ ውሳኔ ነው። አንቺ ከማትወጂው ሰው ጋር ትኖሪያለሽ፣ እኔም መወዳትን አጣለሁ። ከዚህ በላይ ምንም አትበለኝ። አየሽ ግን ህይወት አንቺ ባልሽው መንገድ ብቻ አይደለም የሚሄደው። የኔንም የህይወት መስመር ነው እያፋለሽብኝ ያለሽ። ለነገሩ የትኛው ነገር ለዛ ያደርስሻል? ምስሬ ከዛሬ አልፌ ነገር ለማሰብ የደፈርኩት አንቺን ጠዋት እንደማገኝሽ እርግጠኛ ስለነበርኩ ነው። እሺ ነገስ እንዴት ልሆን ነው? ይህ አሁን ያለሁበት ህይወት እኮ ያለ አንቺ ለእኔ ህልም ነው። እሺ እንዴት ልኖር? ምን ላድርግ? እሺ ሰላም ግቢ። ቤዝ እንዳናግርሽ ነው የምትፈልጊው? ባባን እኮ እየገፋው ነው ምስል። አንቺ እኮ ቤት ውስጥ ያለውን ነገር ስለማታይ ነው በየቀኑ። ምስል አባባን እኮ በጣም ነው እየገፋ ያለው። በምን ትተሽ ሁሉ ነገር ደልቶሽ እንኳን ቢሆን እሺ። ምስል አንቺን እኮ እየገፋሽ ነው። ምስል ልጅ ትያለሽ። ልጅነቴን የጨረስኩት አንቺ ገና ከዚህ ሀገር ስትወጪ አንድ ቀን እንኳን ላንተሳ እንዲህ እየተገፋ የሚሄድሽ ምኑ ላይ ነው ጥቁ? ከዚህ በኋላ ምን ይመጣል ብለሽ ነው? አንቺ እንደ ልጆች ተስማምቶሽ ብትኖር እንኳን እሺ እኔ ችለው ነበር የኔ መከፋት። ከዚህ በኋላ ምን ይመጣል? ንገሪኝ ምን ይመጣል? እኔና አንቺ ተከባብረን ስራችንን መኖር ያቅተናል? ራሳችንን ማሸነፍ ያቅተናል? ንገሪኝ ለምን ትሄጂብኛለሽ? በማማሙት ይዤሻለሁ። ምስልያት አትሄጂ። በማማሙት ይዤሻለሁ። ምስልያት
አሰፋ ቢመጣ ግን ልጁን እንጂ አንቺን አልሰጠውም። ወይ ከላይ ያዡ ከታች ሚያስ ካስቸገርሽ ከላይ ያዡ ቆንጆ እሺ ከታ አንድ ዲስታንሳችሁ ተጣጣለ ትነግራታለች